ስልጣኔ ከነበረ እንዴት ማሽቆልቆል መጣ ያልን እንደሆነ ውጫዊ ምክንያት አለ፣ ውስጣዊ ምክንያት አለ፣ የመንግስታት መዳከም አለ፣ የህዝብ ብዛትና የአቅርቦት መሳሳት፣ ህዝብና ሰፕላይ አብረው የማያድጉ ከሆነ ግጭት ደግሞ መዳከምን መፍጠሩ አይቀርም። ኢትዮጵያ ውስጥ ስልጣኔ የመጣባቸውን በኋላም ውድቀት የታየባቸውን ዘመናት በአንድ ምሳሌ ብቻ ለመገንዘብ አንድ 4 ጎማ ያለው መኪና ከዚህ ተነስቶ የሚፈልግበት ቦታ ለመድረስ ቢያንስ 4 ሁነኛ ነገሮች ይጠበቁበታል። አንደኛው የመኪናው 4ቱም ጎማ ተመጣጣኝ ሳይዝ መኖር አለበት። 3ቱ መካከለኛ ሆነው የሚኒባስ ጎማ ሆነው አንደኛው የትራክተር ጎማ ቢሆን መፍጠን ቀርቶ መጓዝ አይችልም። because ትልቁ ትንሾቹን ይገለብጣቸዋል። ጎማው መመጣጠን አለበት። የጎማው ሳይዝ በከፍተኛ ደረጃ የሚለያይ ከሆነ የአንደኛው ማደግ ወይም ማነስ ሌሎቹ የመውደቅ ጦስ ሊሆን ይችላል።